ሰላም ባለፈው የጀመርነውን የኢያሱ መጽሐፍን ምዕራፍ 24ን በተመለከተ እቀጥላለሁ ባልኩት ቃል መሰረት እነሆ አሁን ብቅ ብያለሁ። በዚህ በኢያሱ መጽሐፍ ምዕራፍ 24 ላይ ከቁጥር 14 ጀምሮ ያሉትን ክፍሎች ስንመለከት የመጀመሪያው ክፍል እግዚአብሔርን ማምለክ በሚል ነገር ነው ያየነው። አዎ ዛሬም እንቀጥላለን። እንግዲህ በዚህ በቁጥር 14 ላይ ላንብበው ቶሎና እናገራለሁ። አሁንም እግዚአብሔርን ፍሩ፣ በፍጹም በእውነተኛ ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ ሲላቸው እንመለከታለን። እግዚአብሔርን ማምለክ በቀጥታ የተገለጠበት ክፍል ነው። ይህም ብቻ አይደለም፣ እግዚአብሔር እንዴት ባለ መልኩ ሊመለክ እንደሚገባም ደግሞ ኢያሱ በግልጥነት የተናገረበት ክፍል ነው። በዚሁ በቁጥር 14 ላይ 3 ነገሮችን በማድረግ እግዚአብሔርን ማምለክ ይገባቸዋል፣ ይጠበቅባቸዋል ይላቸዋል። የመጀመሪያው ነገር ምንድን ነው? በፍጹምና በእውነተኛ ልብ እግዚአብሔርን አምልኩ ይላቸዋል። እግዚአብሔር በፍጹምና በእውነተኛ ልብ ነው የሚመለከው። ምክንያቱም እግዚአብሔር እውነተኞችን ነው የሚፈልገው። ልበ ንጹሐንን ነው እግዚአብሔር የፈልገው። ስለዚህ ተስፋ የተገባላቸውን የወረሱትን ሰዎች፣ የተነገራላቸው ነገር የደረሰላቸውን ሰዎች አሁንም ቢሆን እግዚአብሔርን በፍጹምና በእውነተኛ ልብ አምልኩት ሲላቸው እንመለከታለን። በሁለተኛ ቁጥር 14 ላይ አሁንም እግዚአብሔርን ፍሩ ስላላቸው እግዚአብሔርን በመፍራት ማምለክ ይገባቸዋል ይላቸዋል። እግዚአብሔር ሊመለክ የሚገባው በመፈራት ነው፣ በመከበር ነው፣ በመፈራት ነው። መጽሐፍ ሲናገር በምሳሌ 8 ላይ እግዚአብሔርን መፍራት ክፋትን ይጠላል ብሎ ይናገራል። ስለዚህ ክፋትን ማድረግ፣ ክፋትን መፈለግ እና በክፋት ውስጥ ተዘፍቆ መኖር እና እግዚአብሔርን ማምለክ የሚባሉ ነገሮች አብረው ሊሄዱ አይችሉም። እግዚአብሔርን ማምለክ እግዚአብሔርን በመፍራት፣ እግዚአብሔርን መፍራት ደግሞ መገለጫው ክፋትን በመናቅ ክፋትን በመጥላት ነው ማለት ነው። ስለዚህ እግዚአብሔርን መፍራት ክፋትን ይጥላል የተባለውም ስለዚያ ነውና፣ ስለዚህ እግዚአብሔርን በፍጹምና እውነተኛ ልብ አምልኩት፣ እግዚአብሔርን በመፍራት አምልኩት ይላቸዋል። በሶስተኛ ደረጃ የሚያነሳላቸው ማራቅ የሚገባቸውን ነገሮች ከነሱ መራቅ ከሚገባቸውም ነገሮች እነሱ በመራቅ እግዚአብሔርን ማምለክ እንደሚገባቸው በዚሁ ቁጥር 14 ላይ ሲነግራቸው እንመለከታለን። ለአንብባት የመጨረሻዋን ክፍል አባቶቻችሁም